ሰላም እንዴት ናችሁ? ውድ የቻናሌ ቤተሰቦች በዛሬ ቪዲዮ ካሁን ቀደም በሰራውላችሁ ቪዲዮ ከሴኩሪቲ ጋር ካሁን ቀደም በሰራውላችሁ ቪዲዮ ምክንያት በማድረግ ብዙ የቻናሌ ቤተሰቦች የቢያንስ ቱ ፋክተር ኦተንቲኬተር ከጉግል ኦተንቲኬተር ጋር ሲንክሮናይዝ አልሆናል በሚል ብዙ የቻናሌ ቤተሰቦች ጥያቄና አስተያየት ስታቀርቡ ቆይታችኋል። ይህን ምክንያት በማድረግ በዛሬ ቪዲዮ ይህን ፕሮብለም ሶልቭ የምናደርግ ይሆናል ማለት ነው። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። በመጀመሪያ የቢያንስ አፕሊኬሽን ኦር ዌብሳይት ላይ ትሄዳላችሁ ማለት ነው። ስለዚህ በመጀመሪያ አፕ ስቶር ላይ ጉግል ስቶር ላይ በመሄድ ቢያንስ አፕሊኬሽኑን ታወርዳላችሁ ማለት ነው። ከዛ በኋላ የቢያንስ አፕሊኬሽን አካውንታችሁን ዋንስ ክሬት ካረጋችሁ በኋላ የፕሮፋይል አይከናችሁ ላይ ትሄዳላችሁ። ይህን ካረጋችሁ በኋላ ማለት ነው ፕሮፋይል አይከኑ ክሊክ ስታደርጉ ከታች ሴኩሪቲ የሚል አለ። እሱን ክሊክ ታደርጋላችሁ። እንደምትመለከቱት በዚህ መንገድ ያመጣላችኋል ማለት ነው። ስለዚህ ከፓስዋርድ በተጨማሪ የቢያንስ አካውንታችሁን የተለያዩ ፌስ ኦር ፊንገር ፕሪንት የራሳችሁን ፌስ ኦር ፊንገር ፕሪንት በመጠቀም አካውንታችሁን ከተለያዩ ኦንላይን ሃከሮች ኦር አታከሮች ፕሮቴክት ማድረግ ትችላላችሁ ማለት ነው። ከዚህ በተጨማሪ አሁን ደግሞ ስማርት የሆነ ወይ በኦንላይንም በኦፍላይንም ልንጠቀምበት የምንችል የጉግል አውተንቲኬተር አለን ማለት ነው። ስለዚህ እሱን በመጠቀም በዛሬው ቪዲዮ እንዴት አክቲቬት ማድረግ እንደምችል ኦር ኢኔብል ማድረግ እንደምችል አሳያችኋል ማለት። ስለዚህ አውተንቲኬተር አፕ የሚለውን ክሊክ ታደርጋላችሁ። ዜን አፍተር ወርታች ስክሮል ካደረጋችሁ በኋላ ኢኔብል የሚለውን ክሊክ ታደርጋላችሁ ማለት ነው። ዘንድ እንደምትመለከቱት ራሱ ዳይሬክሽን ይሰጣችኋል። በሚላችሁ መንገድ ተከትላችሁ እንደምትመለከቱት 3 ስቴፖች አሉት። የመጀመሪያው ስቴፕ 16 ዲጂት ያለው ኪ ይሰጣችኋል። እሱን ኮፒ አድርገን እንይዛለን ማለት ነው። እሱ ካልሆነ ደግሞ ይህንን የምታዩትን ኪውአር ኮድ ስካን በማድረግ መጠቀም ትችላላችሁ ማለት። ስለዚህ ለኔ አሁን ለጊዜው ቀለል የሚለይ ለዚህ ቪዲዮ የሚመቸኝ ይህን ኮፒ አድርጌ ይዛለሁ። ዜን አፍተር ስቴፕ 2 ቢያንስ ኦር ጉግል አውተንቲኬተር አፑን ትከፍቱና የፕላስ ሳይን ከተጫናችሁ በኋላ 16 ዲጂት ያለውን እዚህ ላይ ኮፒ አድርጋችሁ ወሰዳችሁትን አድ ታረጋላችሁ። ቢያንስ አካውንት እዛ አውተንቲኬተር አፕሊኬሽን ላይ አድ ታረጋላችሁ ማለት እሱን የምናየው ይሆናል። ዜን አፍተር ሶስተኛው ስቴፕ ደግሞ ካም ባክ ኤንድ ቬሪፋይ ነው። ይሄን ስለዚህ ቬሪፋይ እናደርጋለን፣ ሁለቱን ሊንክ እንፈጥራለን ማለት ነው። ስለዚህ አሁን ይሄን ካረጋችሁ በኋላ የአውተንቲኬተር አፕ ላይ ትሄዳላችሁ ማለት ነው። ዜን ፕላስ ሳይኗን ትጫናላችሁ። ኢንተር ሴትአፕ ኬ የሚለውን ክሊክ አድርጉ። ዘን ኮድ ነው የሚለው ለምሳሌ ቢያንስ አካውንት የሚል ክሬት እናደርጋለን ማለት ነው። ዮርኪ እዚህ ጋር ታስገባላችሁ። ይሄ እዚህ ላይ ፔስት ተሩታላችሁ ማለት ነው። 16 ዲጂት የያዛችሁትን ኮፒ አድርጋችሁ ያመጣችሁትን ይሄንን እዚህ ጋር ፔስት አድርጉታላችሁ ማለት ነው። ዘን ከዛ በኋላ አድ ትሩታላችሁ ማለት ነው። ዜን አፍተር ከዚያ በኋላ ተመለሱና ኔክስት ትሉታላችሁ። ከዛ አውተንቲኬተር አፕ ላይ የራሱ የሆነ ኮድ ይሰጣችኋል። እሱን ይዛችሁ ትመጣላችሁ ማለት ነው። እንደምትመለከቱ ከታች ቢያንስ አካውንት የሚል ክሬት አድርጉ። ስለዚህ ይህን ኮፒ አድርጋችሁ ትወስዳላችሁ። ወስዳችሁ አውተንቲኬተር አፕ እዚህ ላይ ፔስት ትሉታላችሁ ማለት ነው። ዘን ሰሚት ታደርጋላችሁ። እንደምትመለከቱ በዚህ መንገድ አድ ማድረግ ችለናል ማለት ነው። ስለዚህ እንመለስ። በሚገባ አሁን ኢኔብል ሆኗል። አውተንቲኬተር አፓችን ኢኔብል ሆኗል። ስለዚህ በዚህ መንገድ መጠቀም ትችላላችሁ ማለት ነው። ስለዚህ እንደዚህ አይነት አስተማሪ የሆኑ ቁም ነገር አዘል ፕሮግራሞች እንዲደርሳችሁ የቻናላችን ቤተሰብ መሆናችሁን አትርሱ። ቀጣይ የምንለቃቸው ሞር አድቫንስድ የሆኑ ፕሮግራሞች እንዳያመልጧችሁ የደወል ምልክቷን ይጫኑ። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ባይ ባይ።